በሰማይና በምድር በድያለሁ፣ አሳዝኜሃለሁ፣ ከልጆችህ እንዳንዱ ልቆጠር አይገባኝ። እኛ ብቻ ተመልከተን እንበለው ምእመና። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ አባታችን መላከ ብስራት አብርሃም ዲበኩሉ የዚህ ታላቅ ደብር ዋና አስተዳዳሪ፣ የመንጋው ጠባቂ፣ የተከበራችሁ ልዑል እግዚአብሔር በወርቅ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን አደራችሁ? ፈጣሪ ፍጥረታት መጋቤ ዓለማት ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር በሕይወት ስለጠበቀን ለዚህ ዕለትና ለዚህ ሰዓት አድርሶን በዚህ የቅድስና ስፍራ ተገናኝተን በረከቱን እንድናፍስ የፈቀደልን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። አሜን። ለዚህ ለታላቁ ጾማችን ያደረሰን እንዲሁም የቅድስት አርሴማን ወርሃዊ በዓል ለምናከብርበት ዕለት ያደረሰን አምላካችን ጾመን ጸልየን ንስሐ ገብተን በእውነትና በትክክል እሱን ማግኘት እንዲያስችለን ቅዱስ ፈቃዱ ይሆንልን። የመላኩን የቅዱስ ገብርኤልን የቅድስት አርሴማን በረከታቸውን ያሳድርብን። እትነሳ ወአሐውር ሀበ አቡየ፣ ተነስቼም ወደ አባቴ እሄዳለሁ። ቅድም በቅዳሴው መካከል የሰማነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከሰባ ሁለቱ አርድእት አንዱ የሆነው ወንጌላዊው ቅዱስ ሉቃስ እንደጻፈው ምዕራፍ 15 ቁጥር 18 ላይ ያለ ኃይለ ቃል ነው። እትነሳ ወአሐውር ሀበ አቡየ፣ ተነስቼም ወደ አባቴ እሄዳለሁ። የምንማማርበት የትምህርታችን ርዕስ ነው። የምስጢር የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለቀደሙት አባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያደለን ንስሐ ገብተን እርሱን አውቀን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። እትነሳ ወአሐውር ሀበ አቡየ፣ ተነስቼም ወደ አባቴ እሄዳለሁ የትምህርታችን ርዕስ ነው። የትምህርቱ ዓላማ ወደ እግዚአብሔር መመለስን ማሳየት ነው። ይህ ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ልብን ከሚነኩ ውስጥን ከሚማርኩ የምሳሌ ትምህርቶቹ መካከል ስለ ጠፋው ልጅ መስሎ ባስተማረው ክፍለ ምንባብ የምናገኘው ቃል ነው። ተነስቼም ወደ አባቴ እሄዳለሁ።
አባታችን እግዚአብሔር ወደ እርሱ እንዲመልሰን ፈቃዱ ይሁንልን። ይህ ወንጌል ከጥፋት በኋላ ስላለው ሕይወት፣ ከሞት በኋላ ስላለው ድነት፣ የጠፉ ሰዎች ሲመለሱ፣ የጠፉ ሰዎች ሲገኙ ያለውን ሰማያዊ ደስታ በስፋት የሚተርክ ወንጌል ነው። ከቁጥር 1 ጀምራችሁ ስታዩት ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ ክርስቶስ እንደቀረቡ ይተርክልናል። የዓለም መድኃኒት ኢየሱስ ክርስቶስ ቀራጮችን ኃጢአተኞችን ይቅር ሊለው የመጣው ጌታ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ኃጢአተኞች ቀራጮች ወደ እርሱ ከተመለሱ ይቅር የሚል አምላክ፣ የሚቀበል አምላክ፣ ለሚፈልጉት ሁሉ የሚገኝ ጌታ እንደሆነ ከዚያም አልፎ እርሱ የጠፉትን እንደሚፈልግ በምሳሌ እየመሰለ አስተምሯቸዋል። ከቁጥር 4 ጀምረን እስከ 7 ያለውን ስናይ አንድ ሰው ከ99 በጎቹ ይልቅ የጠፋቸዋን 100ኛ በጉን ለመፈለግ እንደሚሄድና ካገኛትም በኋላ የጠፋችውን በጉን በትከሻው ተሸክሞ የጠፋውን በጌን አግኝቼዋለሁ እያለ በደስታ እንደሚመለስ ከተረከ በኋላ ወደ ወርቁ ሂዶ ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል አለ። ከ99 ጻድቃን ይልቅ በቤቱ በሕይወት ከሚኖሩት፣ በምስጋና ከሚኖሩት፣ በቅዳሴ ከሚኖሩት፣ ሥጋውን ደሙን ተቀብለው በወንጌል ከብረው ከሚኖሩት ቅዱሳን ይልቅ ነፍሰ ገዳይ የሆነ አመፀኛ የሆነ አንድ ኃጢአተኛ ወደ እግዚአብሔር ሲመለስ እግዚአብሔር እንደሚደሰት በሰማይ ደስታ እንደሚሆን እግዚአብሔር አስተምሯል። አሁንም እንደገና ከቁጥር 8 እስከ 10 ያለውን ደግሞ ስንመለከተው ከ10 ድሪሞቿ ወይም ጌጦቿ መካከል አንዷ የጠፋባት ሴት ዕቃውን ሁሉ አውጥታ ቤቷን ጠርጋ ድሪሟን እንደምትፈልግ ድሪሟን ወይም የጣት ቀለበቷን ጌጧን ካገኘችው በኋላ ጎረቤቶቿን ጠርታ የጠፋውን አግኝቻለሁ፣ ዕቃዬ በእጄ ገብቷል ብላ እንደምትደሰት ከተረከ በኋላ ይሄን ሲያስረዳ እንዲሁ ንስሐ በሚገባ ባንዳ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለ። በእግዚአብሔር መላእክት ፊት ምን ይሆናል አለ? ደስታ ይሆናል። አስተውሉ ምእመናን፣ አንድ ኃጢአተኛ ሲመለስ በሰማይ ደስታ ይሆናል ብሎናል። ኃጢአተኛ ሰው ከኃጢአቱ ሲመለስ፣ በኃጢአቱ ሙት የሆነ ሰው ከሞት ሲነሳ ትንሣኤ ሕሊና ሲኖረው ወደ እግዚአብሔር ሲመጣ በእግዚአብሔር ይደሰታል። የእርሱ የሆኑት ሁሉ ይደሰታሉ። በሰማይ ደስታ ይሆናል። የጠፋው ኃጢአተኛ ሲገኝ ወደ እግዚአብሔር ሲመለስ መላእክቱ ይደሰታሉ። ምእመናን ተመልከቱ፣ የሰው ሕይወት ምን ያክል የሰው መገኘት ምን ያክል እንደሚያስደስተው እግዚአብሔርን ይሄ ወንጌል ይተርክልናል። ከዚህ በኋላ ነው ከቁጥር 11 ጀምሮ እስከ 24 ባለው ደግሞ ስለ አንድ የጠፋ ልጅ መስሎ ያስተምረናል። እንዲህም አለ ይላል። አንድ ሰው 2 ልጆች ነበሩት ይላል። ለአንድ ሰው ተከታተሉ ምሳሌውን ቃሉ። ለአንድ ሰው 2 ልጆች ነበሩት። ከእነርሱም መካከል ታናሹ ልጅ አባቱን እንዲህ አለው ነው የሚለን፣ አባቴ ሆይ እስካሁን አገልግዬሃለሁ፣ በልጅነት ክብር አሳድገኛል፣ ተንከባክበኛል። ካሁን በኋላ ግን
ራሴን መቻል ስለምፈልግ ያገለገልሁበትን የልጅነት መብቴን የሚደርሰኝን ከገንዘብ ስጠኝ አለው ይላል። ከገንዘብ ስጠኝ። ገና አባቱ በሕይወት እያለ አባቱ ገና ሳይሞት የአባቱን ገንዘብ የሚፈልግ ውርስ የሚፈልግ ውርስ ፈላጊ የሆነ ትውልድ የሚገርም ነው። ከገንዘብ ስጠኝ አለው። የሚደርሰኝን ስጠኝ አለው። አባቱ አላቅማማም። አባት ስለሆነ የሚደርሰውን ሰጠው ነው የሚለን። ይሄ ልጅ አባቱን ገንዘብ ይዞ ወደማያውቀው ወደ ሩቅ ሀገር ተሰደደ። ኪሳችን ሲሞላ መቼም አያድርስ ነው። ገንዘቡ የሚጠፋ አይመስለንም። ጤንነታችን የሚታወቅ አይመስለንም። ችግር የሚያጋጥመን አይመስለንም። ስናገኝ ሁልጊዜ እንዲህ ነን ምእመናን። ስናገኝ ማጣት እንዳለ ማሰብ ያስፈልጋል። ጤነኞች ስንሆን መታመም እንዳለ ማሰብ ያስፈልጋል። ሰላም እያለ ሰላም ማጣት እንደሚመጣ ማሰብ ያስፈልጋል። ይሄ ልጅ ማጣት እንደሚያጋጥመው አልተረዳም። የአባቱን ገንዘብ ሰብስቦ ወደማያውቀው ሀገር ተሰደደ። ወደማያውቀው ሀገር ሄደ። ከዚያ በኋላ ነበር ገንዘብ ሲኖረን ወዳጃችን ብዙ ነው፣ የሚከበን ብዙ ነው። ምእመናን ገንዘብ ሲኖረን፣ ስልጣን ሲኖረን ሰዎች ያልቆሸሸውን ልብሳችሁን እናራግፈው ይላሉ። አዎ የከበሬታ ወንበር ያቀርቡልናል፣ አበባ ይሰጡናል፣ ምንጣፍ ያነጥፉልናል። ገንዘባችንን ስናጣ፣ ከስልጣናችን ስንወርድ፣ ጸጋችንን ስንገፈፍ ደግሞ አይተው እንዳላዩ ያልፉናል። ይሄ ሰው ገንዘብ ስላለው ብዙ ሰው ከበበው፣ ጓደኛ በዛለት፣ ከብዙ ሰዎች ጋር መኖር ጀመረ። አሁን ከሚበሉት ጋር እየበላ ከሚጠጡት ጋር እየጠጣ ከሚያመነዝሩት ጋር እያመነዘረ ገንዘቡን ጨረሰው ይለናል። ገንዘቡ አለቀ። ህልፈቱ ቅድመ አስተርእዮቱ ይላሉ ሊቃውንት። የዚህ ዓለም ገንዘብ ከመገኘቱ ጥፋቱ ነው የሚፈጥነው። ብዙ ሰዎች አሉ ደሞዛቸውን ገና ሳይቀበሉ የሚጨርሱ፣ ደሞዝ ስቀበል እሰጥሃለሁ እያሉ እየተበደሩ የሚጨርሱ፣ በ26 በ27 ባዶ ኪሳቸውን ወደ ቤታቸው የሚገቡ፣ ቤተሰባቸውን ለችግር የሚዳርጉ ብዙ ሰዎች አሉ። ያ ገበሬው እንዳለው እኮ ነው። አያንቺ ክምር ያለሽ መስሎሻል፣ ተበልተሻል፣ ከሻላለ ይባላል። በሐምሌ በነሐሴ እህሉ እስከሚደርስ ድረስ እየተበደረ ሲበላ ኑሮ ታኅሳስ ላይ ክምሩን ከመራጭ ነው እየዞረ እያየ ግን ብድሩን ሲያሰላው ብድሩን ሲያስበው ራስ ምታት ሆነበት። ከበደውና ምን አለ? አያንቺ ክምር ያለሽ መስሎሻል፣ ተበልተሻል፣ ከሻላለ ይባላል። እንዲህ አይነት ሰዎች አሉ። ከመከመራቸው በፊት ገንዘባቸውን የሚጨርሱ፣ እህላቸውን የሚጨርሱ፣ ደሞዝ ከመቀበላቸው በፊት በብድር ደሞዛቸውን የሚጨርሱ። ለዚህ ነው ህልፈቱ ቅድመ አስተርእዮቱ። የዚህ ዓለም ገንዘብ ወደ ኪስ ከመግባቱ ጥፋቱ ይፈጥናል። ሚሊየን ብር ለማግኘት ብዙ ድካም ይጠይቃል። ለማጥፋት ግን ትንሽ ቀን ይበቃል። ይህ ሰው ያልደከመበት የአባቱን ገንዘብ አባከነ። ከሚበሉት ጋር እየበላ ከሚጨፍሩት ጋር እየጨፈረ የአባቱን ገንዘብ አከሰረ ይላል። ወላጆች ልጆቻችሁ ችግርን አይተው እንዲያድጉ ማድረግ ጥሩ ነው። ብዙ ጊዜ ችግርን ሳያዩ በወላጅ ውርስ አንቱ የተባሉ ሀብታሞች መንፈሳዊ ሕይወታቸው የተዛባ ይሆናል። ስጋዊ ሕይወታቸውም ይቃወሳል። ትዳራቸው ጤነኛ አይሆንም። ይህ ሰው ስላልደከመበት ነው። ገንዘቡን ጨረሰ፣ ከሰረ። ከከሰረ በኋላ ነበረ ወዳጆቹ የሚወዱት ጠሉት፣ የሚቀርቡት የሚከቡት ሁሉ ራቁት። ከዚህ በኋላ ነው የሚበላው አጣ። ተራበ። ያለው በሰው ሀገር ነው። ከቀየው ርቋል። ከዘመዶቹ ተለይቷል። ያለው በባዕድ መካከል ነው። ገንዘብ እያለው አይዞህ የሚሉት ሁሉ አሁን ግን ሸሹት። ብቸኛ ሆነ። ብቸኛ ሆነ። ያን ጊዜ ነው የሚበላው ሲያጣ
በዚያ ሀገር ካሉ ሀብታሞች ወደ አንዱ ሄዶ እረኝነት ገባ ይላል። በአባቱ ቤት በክብር የኖረ ልጅ፣ በክብር የኖረ የባለጸጋ ልጅ፣ የትኛውን ትለብስ ምን ትበላ ሲባል የነበረ ልጅ፣ አሁን ግን የሚበላው አጣ። እንዲህ እኮ ነው ብዙ ጊዜ በዓለማችን ላይ ብዙ ሰዎች አሉ፣ ተቸግረው ወደ ጎዳና የወጡ አሉ። ማስተዋል ጎሏቸው ወደ ጎዳና ደግሞ የወጡ አሉ። ሁሉም እኮ የተቸገሩ አይደሉም። ሁሉም እኮ ያጡ አይደሉም። አንዳንዶቹ ሳያጡ ያጡ ናቸው። ሳይቸገሩ የተቸገሩ ናቸው። በእናት በአባቶቻቸው ቤት በዘመዶቻቸው ቤት የሚበሉት የሚጠጡት እያለ ማስተዋል ጎሏቸው ልብ አጥተው የወጡ ብዙዎች ናቸው። ይሄ ልጅ ማስተዋል ጎሎት ነው ከእናት ከአባቱ ቤት የወጣው። ስለዚህም ነው በክብር የሚኖረው ልጅ አሁን ግን እረኝነት ገባ። አሁን ግን ሰራተኛ ሆነ። ሰራተኛ ሆኖም ግን ኑሮውን ማሸነፍ አልቻለም። ሰራተኛ ሆኖም እረኝነት ገብቶም ራሱን ማሸነፍ ሆዱን መሙላት እንኳን አልቻለም። እግዚአብሔር ከስደት ይጠብቀን ምእመና። ዛሬ ብዙ ኢትዮጵያውያን አሉ እኮ በየሀገሩ ተሰደው ለእንጀራ ብለው መከራ የሚያዩ የሚራቡ የሚጠሙ ወላጆች ዝና መስሏቸው ልጄ እኮ አውሮፓ ነው ያለው፣ ልጄ እኮ አረብ ሀገር ነው ያለችው ይላሉ። እነሱ እጃቸው ግን እስከሚመስል ድረስ ለፍተው ሽንት ቤት አጥበው አሮጊቶችን ሽማግሎችን ጡረው የማይሰራ ስራ ሰርተው እንዲሁ የሚልኳትን ዶላር እንደ ዝና የሚያወሩ ሰዎች ሊኖሩ ይችላሉ። ወገኖቼ የስደት ኑሮ መልካም አይደለም። እንኳን ሳይሞላ ቢሞላ እንኳን ሳይገኝ ቢገኝም ከዘመድ ጋር መኖር እኮ ክብር ነው። ቋንቋን ከሚናገር ከሚያውቁት በቀዬ ውስጥ መኖር እኮ እሱ ራሱ አንድ ደስታ ነው። እንዲህ በቤተክርስቲያን ተሰብስቦ መዘመር፣ ማስቀደስ፣ ሥጋ ወደሙ መቀበል፣ ጸበል መጠጣት፣ መስቀል መሳለም የሚቻለው እኮ እንዲህ እንደፈለጉት መሆን የሚቻለው እኮ በሀገር ነው። በሀገራችን ሰርተን ማደግ ይቻላል። በእግዚአብሔር አምነን ከሰራ ብዙ ባለጸጎች ሀገራችን ላይ የምናያቸው ትላንት የቀን ሰራተኛ ነበሩ ሲሉ ነው የሰማናቸው። ትላንት እንቁላል ነጋዴ ነበሩ ሲሉ ሰምተናቸዋል። ከዚያ ተነስተው አሁን ግን አንቱ የተባሉ ባለጸጎች ሆነዋል። እግዚአብሔር ካልባረከ፣ እግዚአብሔር ካላገዘ በራሳችን ሩጫ የትም መድረስ አንችልም። ይሄ ልጅ የትም መድረስ አልቻለም። ራሱን ማሸነፍ እንኳን አልቻለም። ስለዚህም ነው ተራበ። ከዚህ በኋላ ግን ወደ ልቡ ተመለሰ ይላል። እግዚአብሔር ወደ ልባችን ይመልሰ። ወደ ልቡ ተመለሰ፣ አሰበ። በአባቱ ቤት የነበረውን ክብር፣ በአባቱ ቤት የነበረውን መብል መጠጥ አሰበ። ለዚህም ነው እንዲህ አለ፣ በአባቴ ቤት በልተው ጠጥተው አትርፈው የሚኖሩ ስንት ሙያተኞች፣ ስንት ሰራተኞች አሉ። እኔ ከአባቴ ቤት ወጥቼ በስደት በሰው ሀገር ሁኜ በረሃብ ሞታለሁን? ወደ አባቴ እመለሳለሁ ብሎ አሰበ ይላል። ወደ ማን እመለሳለሁ? ወደ አባቴ መመለስ አለብኝ አለ። ወደ አባቱ ለመመለስ ሲያስብ ግን አንድ ነገር ወሰነ። ከጥፋቱ ተምሯል። ከችግሩ ብዙ ነገሮችን አውቋል። አባቴን አባት ሆይ አንተ በሰማይና በምድር በድያለሁ፣ አሳዝኜሃለሁ። ከልጆችህ እንዳንዱ ልቆጠር አይገባኝም። ግን ከሙያተኞች ከሰራተኞች እንዳንዱ አድርገህ አኑረኝ ይለዋለሁ አለ። ያለውን እየሰማችሁት ነው። የልጅነት ክብር አይኑረኝ ግድ የለም፣ ልጅ አትበለኝ ግድ የለም። አጥፍቻለሁ፣ በድያለሁ፣ የማይገባ ስራ ሰርቻለሁ። ግን ከሙያተኞች ከሰራተኞች ከቤት ሰራተኞች ከተቀጣሪዎቹ እንዳንዱ ቁጠረኝ። ከአባቴ ቤት ወጥቼ ከአባቴ ተለይቼ ከመኖር ይልቅ በአባቴ ቤት ሰራተኛ ሆኖ መኖር ይሻለኛል ነው ያለው። አባት አዛኝ ነዋ። አባት ደግ ነዋ።
ልጁ ሲራብ አይቶ ዝም አይልም። ሲራቆት አይቶ ዝም አይልም። ሲያጠፋ አይቶ ዝም አይልም። ወደ ስህተት ሲገባ አይቶ ዝም አይልም። የሚያርሙን አባቶቻችን ናቸው። የሚያስተካክሉን አባቶቻችን ናቸው። ጥሩ ቅርጽ የሚኖረን በአባታችን ስር ስንኖር ነው ምእመና። ስለዚህም ነው ይሄን ውሳኔ ከወሰነ በኋላ ነው ወደ አባቱ ሄደ ይላል። ወደ ማን ሄደ? ወደ አባቱ ተመለሰ። ወደ አባት መመለስ ጥሩ ነው። ወደ አባታችን እንመለስ ምእመና። በአባታችን ቤት ብዙ ደስታ አለ። በአባታችን ቤት ብዙ ጸጋ አለ። ወደ አባቱ ሲመለስ ነው አባቱ ከሩቅ አየው ይላል። ይሄ ልጅ የተመለሰው አሁን ራቁቱን ነው። ልብሱ አልቋል፣ ጫማው አልቋል፣ ባዶ እግሩን ነው። ቀለበቱ የለም፣ ሽጦ በልቶታል። ጣቱ ባዶ ነው፣ ጫማ የለውም። እንቅፋት መጥቶታል፣ እግሩ ደምቷል፣ ቆሽሿል። ገንዳ ላይ የሚመገቡ ጎዳና ተዳዳሪዎች ላይ ታውቃላችሁ። ያ የባይለ ጸጋው ልጅ የሐር ልብስ ይለብስ የነበረው ያ የባይለ ጸጋ መልክ የባይለ ጸጋ ሰውነት የነበረው የፖሊሶች ለዚህ አዲስ አይደላችሁ። የሚያምረው ፊቱ የሚያምረው መልኩ ያ ያማረው ሰውነቱ አሁን ተለውጦ ቆሽሿል፣ ከሰል መስሏል። ራቁቱን ነው፣ ተጎሳቁሏል። ከአባቱ የት ወጥቷላ? ከአባቱ ተለይቷላ። ከአባት የተለየ ሰው እንዴት ጤናማ ይሆናል? ከአባቱ የት የወጣ ሰው እንዴት ድሎት ይኖረዋል? ስለዚህም ነው ሌላ ሰው አያውቀውም። የሀገሩ ሰዎች ጎረቤቶቹ ረስተውታል። የሚያውቁት እሱን ጥሩ ልብስ ለብሶ ነዋ። የሚያውቁት በባይለ ጸጋ መልኩ ነዋ። የሚያውቁት ጽዳቱን ጠብቆ ነዋ። አሁን ግን ተጎሳቁሎ ነው የመጣው። አባቱ ግን አልረሳውም። ገና ከሩቅ አየው ይላል። ከሩቅ አየው። ማን አየው? አባቱ አየው። ያን የተጎሳቆለውን ያን ራቁት የሆነውን ያን ቀለበቱን ሽጦ የበላውን ያን የጠፋውን ልጁን አየው። አባታችን እግዚአብሔር ይመልከተን። ከነ ጉስቁልናችንም ቢሆን ከነ ኃጢአታችንም ቢሆን ራቁታችንን ሆነንም ቢሆን እርሱ ይመልከተን። እርሱ አባት ነው፣ ያለብሰናል። እርሱ አባት ነው፣ ያነጻናል። እርሱ አባት ነው፣ ይቀድሰናል። እኛ ብቻ ተመልከተን እንበለው ምእመና። ጎስቁልያለሁ ግን ተመልከተኝ፣ ራቁቴን ሁኛለሁ ግን ተመልከተኝ፣ ወድቄያለሁ ግን ተመልከተኝ እንበለው። ግድ የላችሁ ከነ ኃጢአታችንም ቢሆን በፊቱ እንቁም። ግድ የላችሁ። እኔ አንዳንድ ሰዎች አሉ ወደ ቤተ ክርስቲያን ለምን አትመጡም ሲባሉ እንዴ እኔ ኃጢአተኛዋ የሚሉ ሰዎች። ታዲያ ቅዱስ ከሆንክማ ጻድቅ ከሆንክማ ወደ እግዚአብሔር መምጣት ምን አስፈለገ? ወደ እግዚአብሔር የሚመጣው እኮ ኃጢአተኛ ነው። ወደ እግዚአብሔር የሚመጣው እኮ በደለኛ ነው። ለመቀደስ እኮ ነው የምንመጣው። ለመባረክ እኮ ነው የምንመጣው። ሥጋ ወደሙ ተቀበሉ ሲባሉ እኔ ኃጢአተኛው የሚሉ ሰዎች አሉ። ጻድቅ ከሆንክማ ሥጋውና ደሙ ለምን አስፈለገ? ቅዱስ ከሆንክማ የክርስቶስ ሥጋና ደም ለምን አስፈለገ? መድኃኒት የሚያስፈልገው እኮ ለበሽተኛ ነው። ጤናማ ሰው የትቢ ክኒን አይወስድም። ጤናማ ሰው መድኃኒት አይጠቀምም። መድኃኒት የሚጠቀመው በሽተኛ ነው። ክርስቶስ ሥጋውን የቆረሰው ደሙን ያፈሰሰው ለኃጢአተኞች ነው። ይህ ነገር ስለ ብዙዎች ኃጢአት የሚቆረሰው ሥጋዬ ነው። ይህ ነገር ስለ ብዙዎች ኃጢአት የሚፈሰው ደሜ ነው ያለው ጌታ። ክብርና ምስጋና ለእርሱ ይሆንለት። እርሱ ሰው የሆነው እርሱ የመጣው ኃጢአተኞቹን ፍለጋ ነው። ኢመጻእኩ እፀው ጻድቃነ አላ ኃጥአነ ለንስሐ። ኃጢአተኞችን ለንስሐ ልጠራ፣ ኃጢአተኞቹን ላድን፣ ኃጢአተኞቹን ልቀድስ እንጂ ጻድቃንን ልጠራ አልመጣሁም አላለ። ምክንያቱም ጻድቅም አልነበረማ። ጻድቅም የለም፣ ቅዱስም የለም በዚያን ዘመን። ሁሉም ኃጢአት ሰርተዋል። ሁሉም በደልን ፈጽመዋል። ሁሉም የሚጋዘው ወደ ሲኦል ነበር። የመጣው ሰው የሆነው እግዚአብሔር ኃጢአተኞችን ፍለጋ ነው።
ስለዚህ እየተመጻደቅን ከቤቷ እንራቅ። በአጉል ትሕትና ከሥጋው ከደሟ እንራቅ። እየን እንበለው፣ ተመልከተን እንበለው። ይሄ ልጅ ተጎሳቁሏል። ይሄ ልጅ ንጽሕና ጎሎታል። ይሄ ልጅ ራቁቱን ነው፣ ግን አላፈረም። የሚመጣው ወደ አባቱ ነዋ። ወደ አባት መምጣት አያሳፍርም እኮ። አባት አያሽሟጥጥም በልጁ። አባት አይተችም ልጁን። ያስተካክላል እንጂ ይመክራል እንጂ ያንጻል እንጂ ልጁን አትቅረበኝ አይልም አባት። ለዚህ ነው ወደ አባቱ መጣ። አባቱ ከሩቅ ተመለከተው። ያ ልጄ ነው አለ። ተመልከቱ፣ ምን ነው አለ? የጎሰቆለውን እኮ ነው፣ ራቁቱን የሆነውን ልጅ እኮ ነው። ያ ባለጸጋ አላፈረም በልጁ። ምንም ቢጎሳቆልበት፣ ምንም ራቁት ቢሆን፣ ምንም ባዶ ቢሆን በልጁ አላፈረም። ያ ልጄ ነው አለ። ያ ምን ነው አለ? ያ ልጄ ነው። እንዴት ደስ ይላል ይሄ ቃል! አሁን ልጅ ቢሆን አባቱ እንዲህ ተጎሳቁሎ ራቁቱን ሆኖ ለጓደኞቹ ያ እኮ አባቴ ነው ብሎ ያስተዋውቃል። አሁን እናቱ አመድ ለብሳ ከሰል መስላ እንዲሁ ራቁቷን ሆና ከሩቅ ቢያት ለጓደኞቹ ያች እኮ እናቴ ናት ይላል? አይልም። ብዙ ልጆች እኮ አሉ በወላጆቻቸው የሚያፍሩ። ጠላ እየሸጠች ደረቆት እየቆላች መንገድ እየጠረገች እንጨት እየተሸከመች ወገቧ እስከሚጎብ ድረስ ወልዳ አሳድጋ አስተምራ ለቁም ነገር አድርሳ ድግሪውን ሲይዝ ለሴት ጓደኛው እናቴ ናት ብሎ ለማስተዋወቅ የሚያፍር እኮ አለ። ለወንድ ጓደኛዋ እናቴ እኮ ይህች ናት ብላ ለመናገርም ለማስተዋወቅ በእናቷ የምታፍር እኮ አለች። በእናቷ መልክ እየኖረች እናቷ መልኳን ያጣችው፣ አባቱ መልኩን ያጣው ድንጋይ እየፈለጠ እንጨት እየቀጠቀጠ ልጆቹን ለማሳደግ ለልጆቹ ሲል መልኩን አጥቷል። በአባቱ መልክ እየኖረ በአባቱ የሚያፍር ትውልድ አለ። አባት ግን በልጁ አያፍርም። በልጃችሁ አፍራችሁ ታውቃላችሁ? እንዲያው ምንም የማይጸዳ ንፍጣም የሆነ ልጅ ቢኖራችሁ እቅፍ አድርጋችሁ ከሰው መካከል የምትቀመጡት አይደል እንዴ? አዎ፣ ቦሌ ላይ በእርግጥ ይሄ ይወራል። አዎ፣ ምንም ቢሆን ልጅ አይታፈርበትም። ለእናት ወርቅ ነው፣ ለአባት ወርቅ ነው። በእግዚአብሔርም ዘንድ እኛ እንዲህ ነን። አያችሁ፣ ለእኛ ወርቆቹ ነን። ምንም እንሁን ተስፋ አለው፣ አንድ ቀን እንታጠባለን። ተስፋ አለው፣ አንድ ቀን እንለብሳለን። ተስፋ አለው፣ አንድ ቀን ከወደቅንበት እንነሳለን። ስለዚህም ነው ያ ልጄ ነው አለ። ጠፍቶ ነበር ተገኝቷል። ያ ልጄ ነው ሞቶ ነበር ተነስቷል አለ። አሁን አባት ልጁ እየሮጠ ሲሄድ አቅፎ ሳመው ይላል። ምን አደረገው? ቅድም አሳይቻችኋለሁ ምን መስሎ እንደመጣ። የድሮ ልጁ እኮ አይደለም። ጠረኑ ጥሩ አይደለም። ንጽህናው ጥሩ አይደለም። ግን አቅፎ ሳመው። አይ ሂድ ታጠብ አላለው። ሂድ ታጥበና ሂድ ልብስ ቀይረና አላለው። አቅፎ ምን አለው? ሳመው። ከዚህ በኋላ ሰራተኞቹን ጠራ። ይሄ እኮ ልጅ ነው አላቸው። በቤቱ ክብራቸውን ጠብቀው የሚኖሩ ክብራቸው የተጠበቀላቸው ብዙ ሰራተኞች አሉት። ግን ያን የተጎሳቆለውን ግን ያን ጠፍቶ የነበረውን ልጁን አላፈረበትም። ይሄ እኮ ልጅ ነው፣ ሞቶ ነበር ተነስተዋል፣ ጠፍቶ ነበር ልጅ ተገኝቷል። ሂዱና ከሁሉ የተሻለ ልብስ አምጥታችሁ አልብሱት አለ። ከሁሉ ምን ያለ እየሰማችሁ ነው? ይሄን አባት ከሁሉ የተሻለ ልብስ እኔም ከለበስኩት እናንተም ከለበሳችሁት ቤተሰቡ ከሚጠቀመው የተሻለ ልብስ አምጡና ልብሱት። ለእግሩ ጫማ አድርጉለት፣ ለጣቱ ቀለበት አድርጉለት። እያችሁ እንዴት እንዳከበረው አልወቀሰም እኮ። የት ነበር አላለው። የት ነበር? ያ ሁሉ ገንዘብ ለምን አጠፋኸው አላለው። ብዙ ወቀሳ ይጠብቀው ነበረ፣ ብዙ ቅጣት ይጠብቀው ነበረ። ግን አባት ያየው መመለሱን ብቻ ነው። መመለሱን ብቻ አምኖ መመለሱን፣ ጥፋቱን አምኖ መምጣቱ ብቻ አባቱ
አባቱን አስደስቶታል። ስለዚህም ነው ከሁሉ የተሻለ ልብስ አለብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት፣ እንዲያውም ፍሪዳው ይታረዳል። እንብላ እንጠጣ ደስ ይበለናል። ተመልከቱ። ለምን? ልጄ ሞቶ ነበር ተነስቷል፣ ጠፍቶ ነበር ተገኝቷል። እግዚአብሔር እኛንም ከሞተ ሕሊና አስነስቶ ትንሣኤ ሕሊናን እንዲያድለን ከኃጢአታችን ከበደላችን እንዲያነጻን ወደ እርሱ እንዲመልሰን ቅዱስ ፈቃዱ ይሆነልን። የተከበራችሁ ምእመናን፣ ይሄ ትምህርት ቅድም እንዳልኋችሁ ክርስቶስ በምሳሌ ካስተማራቸው ትምህርቶች መካከል አንዱ ነው። በምሳሌ ያስተማረው ወንጌል ነው። ምሳሌውን እስኪ እንመልከተው። አንድ ሰው ሁለት ልጆች ነበሩት ነው ያለን። አንድ ሰው የተባለ የሁለቱ የታናሹም የታላቁም ልጆች አባት፣ የሁላችን አባት፣ የባለጸጋውም የድሃውም ጌታ፣ የንጉሱም የወታደሩም ጌታ፣ የመጽዋቹም የተመጽዋቹም ጌታ፣ የለማኙም የተለማኙም ንጉሥ፣ ከመንገድ የወደቁትም የተንጣለለ ፎቅ ላይ የሚኖሩትም አምላክ የሁሉ አባት እግዚአብሔር ነው። ክብርና ምስጋና ለእርሱ ይሁንለት። እግዚአብሔር ለእኔም አባቴ ነው፣ ለእናንተም አባታችሁ አይገርምም? እግዚአብሔር ለትልቁ አባትም ፈጣሪ ነው፣ ለትልቁ ድሃም ፈጣሪ ነው። እግዚአብሔር ለመሪው ፈጣሪ ነው፣ ለተመሪው ለድሃው አባት ነው። እግዚአብሔር አንድ አባት አለን። በዚህ እኩል ነን፣ በዚህ እኩል ነን። የባለጸጋው ልጆች በዚህ እኩል ነን። የንጉሱ ልጆች በዚህ እኩል ነን። ቸር የሆነው አባት ልጆች አንድ አባት አለን። ስንት አባት አለን? አንድ አባት ነው ያለን። ለምን ነው አንድ አባት እያለን ታዲያ የምንባላው? ለምንድን ነው የአንድ አባት ልጆች ነን ታዲያ የምንጣላው? የአንድ አባት ልጅ እንዴት ይጣላል? የአንድ አባት ልጅ እንዴት ይባላል? የአንድ አባት ልጅ እንዴት ይለያያል? አባታችን እግዚአብሔር አንድ ያድርገን። ታላቁ ልጅ የተባሉት ጸሐፍት ፈሪሳውያን ናቸው። ታናሹ ልጅ የተባሉት ደግሞ ኃጥአን መጸብሃን ናቸው። ጸሐፍት ፈሪሳውያን የሚባሉት እስራኤላውያን ናቸው። ከአብርሃም ዘር የተወለዱ ናቸው። አብርሃም አባታችን፣ እግዚአብሔር አምላካችን፣ ዳዊት ንጉሳችን እያሉ የሚመጻደቁ ሰዎች ናቸው። በእርግጥም አምላካቸው እግዚአብሔር ነው። በእርግጥም ንጉሳቸው ዳዊት ነው። በእርግጥም የተወለዱት ከአብርሃም ዘር ነው። የአብርሃምን ስራ አይሰሩም እንጂ። ለዚህ ነው ሲዘልፋቸው ወኢይምሰልክሙ በብሂለ ዘትብሉ አብነ አብርሃም፣ ከአብርሃም በሥጋ በመወለዳችሁ የአብርሃም ልጆች በመሆናችሁ በዚህ የምትድኑ አይምሰላችሁ ነው ያላቸው። እመሰ ውሉደ አብርሃም አንትሙ ግብረ አብርሃም እምገበርክሙ፣ የአብርሃም ልጆችማ ብትሆኑ የአብርሃምን ስራ በሰራችሁ ነበር ነው ያላቸው። የአብርሃምን ስራ አይሰሩ። የተወለዱት ግን ከአብርሃም ነው። አዎ የተወለዱት ከአብርሃም ነው። እኛ እኮ የጥሩ ክርስቲያን ልጆች ነን አይደለም? ወላጆቻችን እያንዳንዱ ስለ ወላጁ ሲተርክ የኔ አባት እንዴት አይነት ነበረ መሰለህ ይላል። እንዴት አስቀዳሽ ጾመኛ። አዎ እሱ 6 ሰዓት ስለበላ ስለ አባቱ ጾመኛ እንዴት ይተርካል? እሱ በዕለተ ሰንበት ተኝቶ እያረፈደ ስለ አባቱ አስቀዳሽነት ይተርካል። የአባቶቻችን አስቀዳሽነት፣ ጿሚነት፣ ጥሩ ክርስቲያንነት እኛ ክርስቲያን ካልሆነን ምን ዋጋ አለው? ስለዚህ እንዲህ ነበሩ። ሌሎቹ ኃጥአን መጸብሃን በክርስቶስ አምነው ትምህርቱን ሰምተው ታምራቱን አይተው ከቀራጭነት ከኃጢአተኛነት ወደ እግዚአብሔር የተመለሱ ሰዎች ናቸው። ትንሹ ልጅ የተባሉት እነሱ ናቸው። አሁን ትንሹ ልጅ የአባቱን ገንዘብ ይዞ ወደ ሌላ ሀገር እንደተሰደደ ሁሉ እግዚአብሔር ለፈሪሳውያንም ለኃጥአን ለመጸባንም ሕግ እኩል ሰርቶላቸዋል። እኒህ ሰዎች ሕጉን ጠብቀው እግዚአብሔርን አምነው መኖር ከጀመሩ በኋላ
ያ ልጅ አባቱን ገንዘብ ይዞ እንደተሰደደ ኃጥአን መጸብሃን ከእግዚአብሔር ቤት ወጡ። ካመኑ በኋላ ካዱ። ጽድቅን ካደረጉ በኋላ በእግዚአብሔር ቤት መኖር ከጀመሩ በኋላ ከእግዚአብሔር ቤት ወጥተው ወደማያውቀው ሀገር ሄደ ማለት ወደ ዓለም ሄዱ። በዚያ እያለ የጠፋው ልጅ ገንዘቡን እንደከሰረ ሁሉ እነሱም ጸጋቸውን ልጅነታቸውን ተነጠቁ። ከሚያመነዝረው ጋር እያመነዝሩ ኃጢአት እየሰሩ እየጨፈሩ በአባታቸው በእግዚአብሔር ቤት ያገኙትን ጸጋ ያገኙትን በረከት ያገኙትን ልጅነት ያገኙትን የእግዚአብሔርን ጥበቃ ተነጠቁ። እግዚአብሔር ከዚህ ነገር ይጠብቀን ምእመናን። ከዚህ በኋላ ነበር ያ የጠፋው ልጅ እንዲሁ ወደ ልቡ እንደተመለሰ የሚበላው ሲያጣ እኔ ወደ አባቴ ቤት እመለሳለሁ ብሎ እንደወሰነ ኃጥአን መጸብሃን ትምህርት በማጣት ተአምራት በማጣት ተጎዱ። በረከት ጸጋ ሲርቃቸው በአባታችን በእግዚአብሔር ቤት ስንት ትምህርት ስንት ተአምራት አለ። ከአባታችን ከእግዚአብሔር ቤት ወጥተን ወደ ዓለም ኮብልለን በአምልኮተ ጣዖት በገቢረ ኃጢአት ተስፋ የለሾች ሆነን እንኖራለን። ወደ እግዚአብሔር እንመለስ ማለታቸውን ለመናገር ነው። ወደ ማን እንመለስ? ወደ እግዚአብሔር እንመለስ። እኛም ወደ እግዚአብሔር እንመለስ ምእመናን። ሚሻለን እሱ ብቻ ነው። ሚሻለን ወደ አባታችን መመለስ ነው። ሚሻለን ወደ አባታችን ወደ እግዚአብሔር ቤት መግባት ነው። ወደ ማን ቤት መግባት? ወደ እግዚአብሔር ቤት መግባት። ያ ልጅ የጠፋው ልጅ ቅድም ምሳሌውን ተርኬላችኋለሁ። እንግዲህ አባቴን አባት ሆይ በሰማይም በምድርም በድዬሃለሁ፣ አሳዝኜሃለሁ። በልጅነት ክብር ሳይሆን እንዳንድ ከሰራተኞች እንዳንዱ አድርገኛለሁ እለዋለሁ ነው ያለው። ኃጥአን መጸብሃን ከዚህ በፊት በልጅነት በክብር እንዳኖረን ከእስራኤል ወልደ ዘበኩርየ ከሚላቸው ከእስራኤል እንዳንዱ ባያደርገን እንኳ ከተነሳያ ንስሐ ገብተው የእግዚአብሔርን ምሕረት ከሚጠባበቁት እንዳንዱ አድርገን እንለዋለን ብለው ወደ እግዚአብሔር ተመለሱ ይላል። ያ የጠፋው ልጅ ሲመለስ ተጎሳቁሎ ንጽሕናውን አጥቶ ራቁቱን ሆኖ ሲመለስ ከሩቅ አይቶ አባቱ እንደተቀበለው አቅፎ እንደሳመው እኒህን ሰዎች እግዚአብሔር በፍቅር ተቀበላቸው ማለት ነው። በምን ተቀበላቸው? በፍቅር። ተመልከቱ፣ ራቁታቸውን ናቸው፣ ጸጋቸውን ተነጥቀዋል። ራቁታቸውን ናቸው፣ ቅድስናቸውን አጥተዋል። ጫማቸው የለም፣ ቀለበታቸው የለም። ባዶአቸው ናቸው፣ ግን ባዶ ናቸው አታስፈልጉኝም አላላቸው። እግዚአብሔር ኃጢአተኞችን እግዚአብሔር በደለኞችን ወደ እርሱ የተመለሱትን በፍቅር የሚቀበል አምላክ ነው። ስለዚህም ነው በፍቅር ተቀበላቸው። አቅፎ ሳመው ማለት በፍቅር ተቀበላቸው። ከዚህ በኋላ ምንድን ነው ያለው? ሰራተኞቹን፣ አገልጋዮቹን፣ መምህራንን፣ ካህናትን ከዚያም እልፍ ሲል በተራድኦ የሚያገለግሉትን መላእክቱን ይሄ ልጄ ነው፣ ጠፍቶ ነበር ተገኝቷል፣ ሙቶ ነበር ተነስቷል። እኒህ ኃጥአን መጸብሃን ልጆቼ ናቸው። ከዚህ በፊት በእኔ አምነው ነበር፣ ሥጋውን ደሙን ተቀብለው በቤቴ መኖር ጀምረው ነበር። ግን ከቤቴ ወጥተው ከኔ ርቀው በሞተ ሕሊና በኃጢአት በበደል ውስጥ ነበሩ። አሁን ግን ተመልሰዋል። አሁን ግን ንስሐ ገብተዋል። ስለዚህ ለጣቱ ቀለበት አድርጉለት አለ። ሃይማኖታቸው ይመለስላቸው፣ ከሁሉ የተሻለ ልብስ አልብሱት አለ ይላል። ልጅነታቸው ይመለስላቸው። እንዲሁም ጫማ አድርጉለት። ጫማ የተባለው ምግባር ነው። አስተምራችሁ መክራችሁ ምግባር እንዲሰሩ አድርጓቸው ማለት ነው። ከዚህም አልፎ ምንድነው ያለው? ፍሪዳው ይምጣና ይጣረድ፣ ትምህርቱ ተአምራቱ ይደረግላቸው ማለት ነው። የተከበራችሁ ምእመናን፣ ኃጥአን መጸብሃን ወደ እግዚአብሔር ሲመለሱ ከዚያ ሁሉ በደል ከዚያ ሁሉ ኃጢአት በኋላ እግዚአብሔር እንዴት እንደተቀበላቸው አይተናል። የአንዳንዶቻችን ሕይወት እንደነሱ ነው። የአንዳንዶቻችን ኑሮ እንደነሱ ነው። በእውነት በልጅነታችን ሥጋውን ደሙን እንቀበል የነበርን
14-15 ዓመት ሲሞላን ከስጋው ከደሙ የራቅን ወንጌል እንማር የነበርን ከወንጌሉ የራቅን ኪዳን እናስደርስ ቅዳሴውን እናስቀድስ የነበርን ከቅዳሴው ከወንጌሉ ከኪዳኑ የራቅን ከቤቱ የወጣን ትዳር ስንይዝ ስራ ስንይዝ ትዳራችን ስራችን ላለማስቀደስ መንፈሳዊ ላለመሆን ጥሩ ሰው ላለመሆን ምክንያት የሆነብን ስንት ሰዎች አለ። እንደ ኃጥአን እንደ መጸባሃን ጸጋችንን ይዘን እግዚአብሔር የሰጠንን በረከት ይዘን በቤቱ መኖር ስንችል ወደ ዓለም የኮበለን ገንዘብ ጣዖት የሆነብን ስልጣን ጣዖት የሆነብን ዘር ጣዖት የሆነብን ዓለማዊ አስተሳሰብ ስጋዊ አስተሳሰብ ጣዖት የሆነብን ስንት ሰዎች አለ። ቅድስናችንን ያጣን ንጽህናችንን ያጣን ጸጋችንን የተነጠቀ ወገኖቼ እኒህ ሰዎች ጸጋቸውን ተነጥቀው በረከታቸውን አጥተው ከዚያም አልፎ ልጅነታቸውን ተነጥቀው ነው የኖሩት። ግን ወደ እግዚአብሔር ተመለሱ። ወደ አባቴ ቤት እሄዳለሁ ተነስቼ ወደ አባቴ ቤት እመለሳለሁ ነው ያለው። እነሱም ወደ አባታችን ወደ እግዚአብሔር ቤት እንመለሳለን። በአባታችን በእግዚአብሔር ቤት ብዙ መብል መጠጥ እያለ መብል መጠጥ የተባለው ትምህርቱ ታምራቱ ነው፣ ድህነቱ ነው፣ በረከቱ ነው። እዚህ በዓለም ወድቀን ኃጢአት እየሰራን በደል እየፈጸምን ከትምህርት ተለይተን ከስጋው ከደሙ ርቀን ከመንፈሳዊ ሕይወት ወጥተን እንዴት እንኖራለን ብለው ነው የተመለሱት። ስለተመለሱ እግዚአብሔር አልፈልጋችሁም አላላቸው። ለዘመጻ ሀቤ እይሰድዶ ወእያወጽኦ አፋ ወደ እኔ የመጣውን ወደ ውጭ አላወጣውም ያለው ጌታ አቅፎ ነው የሳማቸው። ከመጣሽ ማርያም ታምጣሽ ነው ያላቸው። እግዚአብሔር እንዲህ ነው የሚለን። ዛሬ እኔና እናንተ ተስፋ ሳንቆርጥ ወደ እግዚአብሔር እንመለስ። ወደ ማን እንመለስ? እንደ ጠፋው ልጅ ወደ ማን እንመለስ? ከቃሉ ጋር ናችሁ? አዎ መልአከ ብስራት አብርሃም እንዲህ በኩሉ ብዙ ጸጋ ያላቸው አባታችን ናቸው። ቢዘምሩ የሚያምርባቸው ቢሰብኩ የሚያምርባቸው ማህሌታዊ ጨዋታቸው እንኳን ራሱ እጅግ የሚማርክ ደስ የሚሉ አባት ናቸውና አባብለው የያዟችሁን ደረቅ ባለ ትምህርት እንዳላደርቃችሁ ከበዛ በቃ ማለት ይቻላል አይቻልም? ስለዚህ ወደ እግዚአብሔር እንመለስ ምእመናን። ወደ እርሱ መመለስ ነው ለእኛም ያዋጣን። ወደ እርሱ መመለስ ነው ትርፋማዎች የሚያደርገን። ቀለበታችን እንዲመለስልን፣ ጫማችን እንዲመለስልን፣ ያጣነውን ነገር እንድናገኝ፣ ከሁሉ የተሻለውን ልብስ እንድንለብስ። ከሁሉ የተሻለ ልብስ የተባለው ምን እንደሆነ ነግሬያችኋለሁ። ልጅነት ነው። ቀለበት የተባለው ሃይማኖት ነው። ጫማ የተባለው ምግባር ነው። በልጅነታችን በልጅነት ክብር በሃይማኖታችን ጸንተን እምነታችንን በተግባር በስራ ገልጠን በቤቱ መኖር መቻል አለብን። እግዚአብሔር የሚፈልገው መመለሳችንን ነው። እግዚአብሔር ሞታችንን አይወድም፣ ሞታችንን አይፈቅድም። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ እግዚአብሔር እንዲህ ይላል፣ የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ይላል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በምን ኑሩ አለ? በሕይወት ኑሩ። የሟቹን ሞት አልፈቅድም። እንድንሞት አይፈቅድም። በኃጢአት እንድንኖር አይፈቅድም። ከእርሱ እንድንለይ አይፈቅድም። በነፍሳችንም በስጋችን እንድንጎዳ አይፈቅድም እግዚአብሔር። ስለዚህ ነው ተመለሱና በሕይወት ኑሩ። ወደ እርሱ ስንመለስ ይባርከናል፣ በቀለበት ያስጌጠናል፣ የተሻለውን ልብስ ያለብሰናል፣ በበረከት ላይ በረከትን በጸጋ ላይ ጸጋን ይሰጠናል። ወደ እርሱ ስንመለስ በንስሐ በአምልኮት በጸሎት በመንፈሳዊ ሕይወት ወደ እርሱ ስንመለስ እርሱ ደግሞ በበረከት ወደኛ ይመለሳል፣ ይባርከናል። ተመየጡ ሀቤ ወአነሂ እትመየጠክሙ ወደ እኔ ተመለሱ
ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር ይልናል ነቢዩ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ወደ እኔ ተመለሱ በጸሎት በንስሐ በተጸጸተ ልብ ወደ እኔ ተመለሱ፣ ወደ እኔ ኑ እኔም ወደ እናንተ እመለሳለሁ። እኔም ወደ ማን እመለሳለሁ? ወደ እናንተ። እኛ በንስሐ እኛ በጸጸት እኛ በጸሎት በአምልኮት እርሱን በማወቅ ወደ እርሱ እንመለሳለን። በዚህ እኛ ወደ እርሱ ስንመለስ እሱ ደግሞ በበረከት ወደኛ ይመለሳል፣ ይባርከናል ማለት ነው። በምህረት ወደኛ ይመለሳል፣ ቸርነቱን ያበዛልናል፣ ምህረቱን ይቅርታን ያደርግልናል። እባካችሁ ምእመናን ወደ እርሱ ተመልሰን እንየው። እርሱ ወደኛ እንዲመለስ፣ በሀገራችን ያለው እሳቱ እንዲጠፋ፣ ከምድር ላይ የነጠፈው ሰላም እንዲርከፈከፍ እንዲመጣ። ዛሬ ዓለማችንን እንደ ሀገራችን ብቻ አይደለም ማየት ያለብን፣ እንደ ዓለም ሰላም ጠፍቷል፣ ሰላም ነጥፏል። የሰላም ድርቅ ሀገራችን መጥቷታል። የፍቅር ድርቅ ህዝባችን መጥቶታል። ከዚህ ከፍቅር ድርቅ ከሰላም ድርቅ ወጥተን በመንፈሳዊ ህይወታችን እንድንለመልም እግዚአብሔር ወደኛ ሊመለስ ያስፈልጋል። እግዚአብሔር ወደኛ የሚመለሰው ደግሞ ወደ አባቴ እሄዳለሁ ብለን ተነስተን ከተኛንበት ካንቀላፋንበት ከኃጢአት አልጋችን ተነስተን ወደ እግዚአብሔር ስንሄድ ነው። ወደ እግዚአብሔር ስንመለስ ነው። ወደ እርሱ ከተመለስን እግዚአብሔር ምህረቱን ቸርነቱን ያትረፈርፍልናል። የምህረት ባለቤት የቸርነት ባለቤት እግዚአብሔር ምህረቱን ቸርነቱን እንዲያበዛልን ቅዱስ ፈቃዱ ይሆነልን። ይሄ የጠፋው ልጅ ከብዙ ኪሳራ በኋላ ነው ወደ ነበረ ህይወቱ የተመለሰው። የተከበራችሁ ምእመናን ከብዙ ኪሳራ በኋላ ወደ ቀደመ ህይወታችን መመለስ እንችላለን። ምናልባት አንዳንዶቻችን የትላንት ህይወታችንን የትላንት ቅድስናችንን ስላጣን ልንቆጭ እንችል ይሆናል። ነገር ግን ስለዚያ መቆጨት ብቻውን በቂ አይደለም። እንደዚህ የጠፋው ወስኖ ወደ እግዚአብሔር መመለስ ነው። ወደ እግዚአብሔር መመለስ ንስሐ መግባት ነው። ንስሐኒ ትሬስዮ ለዛ አበሰ ከመዘ ያበሰ። ንስሐ የበደለውን እንዳልበደለ ታደርጋለች እኮ ነው የምስጢረ ንስሐ ትምህርት። የበደለውን ትላንትና ነፍስ የገደለውን ሰው ስለገደለው ተጸጽቶ ንስሐ ከገባ እንዳልገደለ ይሆናል። እጁ ንጹህ ይሆናል። ትላንትን ዘማዊውን ድንግል ታደርጋለች። ዘማዊው ድንግል ታደርጋለች ማለት የአካል ድንግልናው ይመለስለታል ማለት አይደለም። ድንግል እያለች ድንግል እያለ ወደ ነበረው ቅድስና፣ ወደ ነበረው በረከት፣ ወደ ነበረው መንፈሳዊ ማንነት ንስሐ ትመልሰዋለች ማለት ነው። ይሄ የጠፋው ልጅ እኮ ድንግልናውን አጥቷል። ይሄ የጠፋው ልጅ እኮ ነፍሰ ገዳይ ሆኗል። ይሄ የጠፋው ልጅ እኮ በብዙ ነገር ተጎሳቁሏል። ግን ወደ አባቴ መለሳለሁ ብሎ ወስኖ በመመለሱ ግን ወደ ዓለም በመሄድ ያጣውን ክብሩን፣ በረከቱን፣ ልጅነቱን ሁሉ ማግኘት ችለዋል። ስለዚህ ምእመናን በኃጢአታችን በበደላችን ተስፋ እንቁረጥ። እኔን ይምረኛል አንበል። እንዴት አይምረንም እግዚአብሔር? እኔን ይቅር ይለኛል አንበል። እንዴት ይቅር አይለንም እግዚአብሔር? እግዚአብሔር እኮ ሰው አይደለም፣ አባት እኮ ነው። እንዲያውም ሲምረን፣ እንዲያውም ይቅር ሲለን ንስሐ ከገባን በኋላ የሰራነውን ኃጢአት ራሱ አያስታውሰው። በሱ ዘንድ ሁሉን ነገር ድሌት ነው የሚያደርገው። ሁሉ ነገር ይደመሰሳል፣ ይጠፋል። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ኑና እንዋቀስ ይላል እግዚአብሔር አለ ነብዩ። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች አለ። ኃጢአታችሁ እንዳለላ ብትሆን ማለት ሕይወታችሁ በጣዖት በኃጢአት በበደል ቢሽጎረጎር ቢበላሽ ወደ እኔ ከተመለሳችሁ እንዳመዳይ ትነጻላችሁ። እንደምን ትነጻላችሁ? እንዳመዳይ። እንደ ደምም ብትቀላ ሕይወታችሁ የበከተ የተበላሸ ቢሆን ልክ እንደዚያ እንደጠፋው ልጅ
አዎ ራቁቱን ከሰል መስሎ ተጎሳቁሎ ነው የመጣው። ሕይወታችሁ ምንም ያክል ቢጎሳቆል እንደ ባዘቶ ትጠራላችሁ ነው ያለው። እንደምን ትጠራላችሁ? ባዘቶ። የጥጥፍ የወጣለት ቆሻሻው የተለቀመለት ባዘቶ ይመስላል ትላላችሁ እናቶች አንዳንዴ። ጥሩ ልብስ ስታዩ የሆነ ነገር ስታዩ ባዘቶ ይመስላል ይላሉ እናቶቻችን። ልክ እንደዚያ ሰውነታችሁ ይነጻል፣ ይቀደሳል፣ ትባረካላችሁ። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን አለ ብታምፁ ሰይፍ ይበላችኋል። ምን ይበላችኋል? ሰይፍ ይበላችኋል። ከእግዚአብሔር ትእዛዝ ውጭ ሆኖ ከአባት ከእግዚአብሔር ተለይቶ አፈንግጦ ሰይፍ ከሚበላን እሳት ከሚበላን ከአባታችን ከእግዚአብሔር ጋር ሆነን የምድርን ፍሬ የምድርን በረከት ብንበላ ምን አለበት? ለዚህ እኮ ነው ዛሬ ሰይፉ የበዛው። አዎ ሰይፍ ሲባል ጦር ሲባል እኛ ትዝ ይለን እንዲሁ ከቁስ የተሰራው ነው። ሰላም ማጣት ሰይፍ ነው። እረፍት ማጣት፣ በትዳራችን ተደስቶ አለመኖር፣ በልጆቻችን አለመደሰት፣ በሰራነው ቤት ጥሩ እረፍት አለማግኘት፣ ጥሩ ሰላም አለማግኘት፣ ይሄ ጦርነት ነው። ይሄ ሰይፍ ነው። ስለዚህ ምእመናን በትዳራችን ተደስተን በሰራነው ቤት እፎይ ብለን መኖር እንችል እያንዳንዳችን ወደ አባታችን ወደ እግዚአብሔር እንመለስ። እረፍትን እናገኛለን፣ ሰላምን እናገኛለን፣ ደስታችን ይበዛል፣ በረከታችን ይበዛል። የበረከት ባለቤት እግዚአብሔር እንዲባርከን ፈቃዱ ይሆንልን። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። እግዚአብሔር አምላካችን በሰማያዊ በረከት እንዲባርከን ቅዱስ ፈቃዱ ይሆንልን።